የኔ ወላጆች ግን ይሄ ልጅ ነው ብለው ጠቢብን ወለዱ። አረቢያን ስለፍ የግቢውን ታያለ እዛ ገብተሽም የመጀመሪያን ትላለ ቢደብርሽ እንኳን እንደ ስካትናቲ ዊዝድሮ ሞላው ትላለ። ወቅቱ ቢሆንም የማጥኛ ቀን ሲጸልም ላጠና እስከ ንጋቱ አጥቢያ ለባትል ባልዘጋጅም ወታደር ሳይዘጋጅ እንደማይዘምት ሜዳ ላይ አሁን እኔም ቃል ላሰማራው አንተ ላይ ንስሐ ፍትሃት ባይደረግላቸው አንተንስ ከመውለድ በመቱ በእጃቸው። ወዝግድ ኤቭሪባዲ እንዴት ናችሁ? አማንጁስ ነኝ። ዛሬ ራፕ ባትል ቀን ነው። የተባረከ ቀን ነው እና ሰብስክራይብ አድርጉ። ገና እንደገባው ነው ዛሬ ሰብስክራይብ አድርጉ ምለው ሞቶ ደርሰናል። ሞቶ ሰብስክራይበር ደርሰናል። ሞቶ ሰብስክራይበር ደርሰናል እና በዚሁ ቀጥሉበት ምናምን ነገር ሊንኩንም ሼር አድርጉ ለሰው ምናምን እና ኢንጆይ አድርጉ። ዛሬ ምን አይነት ራባት ይኖራል? ጄም ትኖራለች እና ሁለት ልጆች ይኖራሉ። ከነማን ጋር እንትን እንደሚል እስቲ ስኬጁል እያደረኩ ነው እምና ይሆናል። ይመቻችሁ። እዚህ ቤት ረጅም ጊዜ ነው ሲመጣ ከሳክ ሴንትራል ጋር ረጅም ጊዜ ቆይቷልና በጣም አሪፍ የሆኑ ራፕ አርቲስቶች ሂፕ አርቲስቶች እያፈራ ነው and he's also giving them stage ምናምን so ድጋሚ አፕሪሺየት አድርጉትና እዛ እሱ ይመስለኛል የሚያስተዋውቀልን። አማን ወደ መድረክ ልጋብዝላችሁና ካስር ዋጓን ዲናት ዛሬ አሪፍ ነገር ይዤላችሁ የመጣሁት ራፕ ባትል አለ፣ ፐርፎርማንስም ይኖራል። ለማታውቁኝ አማንጁስ እባላለሁ። የሂፕ-ሆፕ አክቲቪስት የሂፕ-ሆፕ አይን አባት በመባል የምታወቀው እና ለማንኛውም አሁን መጀመሪያ አንድ ጄም የሚባል ልጅ አለ እዚህ ቤት ታውቁታላችሁ። በጣም ገና ወጣት ልጅ ነው፣ ትንሽ ልጅ ነው እና አሪፍ ፖቴንሻል ስላየሁበት ነው ሁልጊዜ ደጋግሜ ይዤው መጣው። ጄም እዚህ ትመጣና ጄም አንድ ፐርፎርማንስ ያቀርብልናል። ከዛ ደግሞ የግዕዝ ራፕ ሰምቶ የሚያውቅ ሰው አለ? ራፕ ፐርፎርማንስ ቢኖራል። ከዛ ማስቀጠል የራፕ ባትሉ ይጀምራል ማለት ነው። እና እንዴት ነው ይመቻቸዋል ወይስ? ጄም እንዴት ነው? ጸዴ ነው። አሁን ደግሞ ሉኪዮስ የሚባል ልጅ አለ። በአማርኛም በግዕዝም ራፕ የሚያደርግ ልጅ ነው እና ካሜራ ግን ብታጠፉ ደስ ይለኛል። ተስፋ ፍቅር ድባ ሲመታ ክፋት ተንኮል ከታይ ሲረታ ሰላም እውነት ሁሉን መከታ። ያው ደርሰናል። እወዳችኋለሁ። እሺ አሁን ወደ ዋናው ድራማ ወስዳችኋለሁ። እነዚህ ጋር ሳባውያን አይደለ? ሳባውያን አሁን እነዚህ ሁለት ልጆች ራፕ ባትል ያቀርባሉ። እስቲ ራፕ ባትል አይቶም ከዚህ በፊት እስቲ አይቶም ማቅ እሺ አንቺ ትጀምራለሽ። እኔ ከመምጣቴ በፊት ሁላችሁም እድል ነበራችሁ ካንተ በስተቀር። አንተማ ፊቴ ቆመሃል፣ የምታሸንፈኝ መስሎሃል። ቆይ መጀመሪያ ስለ ራሴ ላሳውቅ። ስሜ አሸናፊ ይባላል። ደግሞ ታውቃለህ ስም ዝም ብሎ አይወጣም። ላላሸንፍ እዚህ አልመጣም። እድሉ የለህም ጀለሴ፣ ቶሎ አምልጥ እንዳልከተው ኋላ ኪሴ። ስማ ጂሚ፣ እኔ እናንተ ተመሳሳይ ቋንቋ እንጂ ተመሳሳይ ችሎታ የለንም። እርግጥ ነው ያንተ አንዱ ቪዲዮ በመቶ ሺህ ታይቷል። የኔንቶ 100 እንኳን አይሞላም። አረ እንደውም ከዛም ይወርዳል። ድሮም ሰው ከራቁት ይልቅ ድሮም ሰው ከታለንት ይልቅ የራቁት ቪዲዮ ይወዳል። ስማ እናትህ ምስኪን ናቸው፣ አባትህም ናቸው። ታዲያ ምን ነው ፈጣሪ ጉማሬ የሰጣቸው? እውነቱን ነው የምናገረው። እውነቱን ነው የምናገረው። ታቦቱ ደብሩ ይቅርም ባይላቸው ንስሐ ፍትሃት ባይደረግላቸው አንተንስ ከመውለድ በመቱ በእጃቸው።
ጠዋት ሲመክረው ምን አለው? ልጁን ካቻልከው ፈንክተው እኔ አሳክመዋለሁ፣ አንተ ብቻ እንዳትስተው። መሽገባቸው ግን ነገሩ ድንጋይ በቃል መቀየሩ እንኳን ቃሉ ሊፈነክት ሰው አለ እያለ ገቡበት። ደንግጠው እንደኔ ወጡ አይተውታል ባዶቂ ተው እንዳትለው እቁብ ጀምር ብዬ ግጥሙን ላስተለው ላፈራርሰው እንዳንድ ሰው ትቼዋል ሄድ እሱም ነው ሰው መሰለኝ። ስማ ማን ጀምር አለ ከኔ ጋር አልተውህም እስኪነጋ ምን ልረጋጋ ለምነኛ ብለህ ጠጋ ዮ ስማ ጂም ጀለስ በሰባተኛ ጭቡ የወገቡን ይዞ አንዱን ቅስሙ አንዱን ስልኩን አሰበርኩት ይላል። በየትኛው ችሎታ በየትኛው ትረካ አቃትኩ መሰለኝ ይኸው ግጥም እንካ። ዋንተን የያዙት አልወዳደር ከታናሺ እከደከደ አቋም ሲታይ ይኸው እሱ ነው ሻሺ። ልጅ ማይክ ተሳስቶ ነው መሰል አንተን ነው ያለው ጋሺ። ተቀበል እኔ ሰላሹ ከሆንኩኝ ማን ነውና ሰዳሺ? ማንም እኔው ገዳይና ገናሽ ቢቱን ከቤቱ ስገጠም ቢመረህም ዋጠው እንደ ክኖር ሆኖ እሬቱ ሲጠም። ኦኬ የአርባ ቀን እድል ጣለ ኢማኪሉ ላይ ከባኒ በቃ ላይፍ ሄደ ሸቀል ኮሊ ሰሚያም ገሩ ጃኒ ኤኖ ራፕ ኮምፒቲሽን ለዛውም ከተቀባሪ እኔ አሳ አጥማጅ ነኝ አንተ ደግሞ ዘንዶ ትሆናለህ። ኦኬ ማይክል ስጠና ራፕ አድርገህ እንደኔ ብለህ አትልምና አርፈ ቁጭ በል ነው የምልህ። መክሊት ሲታደል ካለፈህም እንደድል ጣር ስኬትም ወዱ አይሆንም ጠንቶ ውሃ ስልህ ተመርጬ ነው ከተጠሩት መሃል እኔ አንተ ተብዬ የዘማው ቀን ነው ማዘኔ። ቃል ያልቆጠረ ደፋር ፊደል ጽፎ ቢለኝ ቀኔ አይቼ ሳልፈው እውር አለኝ አይቶ መጨፈኔ። አባንተ ስሰጥ የሚያስቡት እንደበለጡ እኔ ብቻዬን መንጋ እሱማማ በለጡ። እንኳን ሊበልጠኝ ስንቱን አያውቀው በቅጡ ድፍረት አይሆንም ጥበብን መሻት ሲያርጡ። ተመልከቱ እኔን አንደበቴ ቃል ያነጸ ከዛ ይቱሱን ጥበብ ጠምቶት የታረዘ አንዱ ልሙሩ ቃሉን ጽፎ እየሰረዘ የኔ አእምሮ ግን እዚህ ቃላቱን መዘዘ። በቃ በላይ ሳተናው የራፐሮቹ ገዳይ መጣው ቀኔ ላቀ ነው ይዤ የጥበብ ሙዳይ። ተመልከትም ሳጸ ነው ክብሬን ድጋሚ አምሺ። እዚህ ጋር ነው ማቆመው ያንተን ሞራል ቀንተሽ። አሁን ዙሩ ሊከር ነው ዙሩ ይከር። ስማ እንደምታዩት አጭር ነኝ በአንታይን ግን ጎዳ ድበል ደግሞ እንዲሰለ ዳዊት ሉም ብለህ ጠጠር ፍለጋ እንዳትወጣ። ጠጠር ስትፈልግ ከመሸብህ ፋዘር ስለሚቆጣ። ስማ የአድዋ ልጅ ነኝ የተራራው እንኳን አንተ ቤቱን አንዱን ተራ መቶም ቢከበኝ አልፈራ። ልቀጥል። ግጥሜ ዝንጅብል ነው ድምፄ ያስታውቃል እንደያዘ ጉንፋን። ሁለቴ ሳጠጣህ እንኳን ጉንፋን ቀርቶ የሰውነት ቀለም ከቆዳ ይለቃል። ተቀበል እኔ ለካንሰሩ እድገት ስንቴ ተስፋ ስቆርጥ ቤቴ ስንቴ ስበረታ አንተ ገብተህ ሸኖ ምታ። ምን አለብህ አልልህም አውቃለሁ ስሜት ይከብዳል። አንተ ግን አላርፋልክና ቴስቴስትሮንህ ቀንሷል እና እዛ እየመታህ እዚህ ስንኝ ይዘህ መተህ ቃል ከሀረግ አጣምረህ እኔን በቃልህ ልትመታ። እመነኝ እንኳን ልትገድል ጨክነህ በረሯ አትመታ። አውቃለሁ ይከብዳል መሸነፍ ይከብዳል። ለዚያውም ወንዶ ነው። ቆይ ምን አቀበጠ ካላክሙ ፉክክር። እኔ እንደማውቀው እዚህ አካባቢ ሆስፒታል የለማ ወይ ጥቁር አንበሳ ጻፉለት ሪፈር። መልሴ ከቴሌ ፈጠነ ልጁ ደግሞ የቀጠነ ያው ከ50 ኪሎ አልፋለሁ ብሎ በጤፍ ሚዛን ተመዘነ። ግን ነገሩ አልሆናልና አልፎ ተገለበጠ። ከልጁ ኪሎ ተሽሎ 1 ኪሎ ጤፍ በለጠ። እንዴት አያችሁት?
ለማንኛውም ማለት ነው ዛሬ ገና የመጀመሪያው ነው። ስቴጅ ወጥቶ አያውቅም። አይ እሺ ቴንክ ዩ በጣም ይመች። ይሄ ልጅ ስራ እየበዛበት ነው። አሁን ሌላ ሰው ደግሞ ከሱ ጋር ባትል ማድረግ ይፈልጋል እና ናስቲኬ ከዚህ በፊት እዚህ አቅርቦ ያውቃል፣ ግን ራፕ ባትል እሱም የመጀመሪያው ነው የሚሆነው። ናስቲኬ ነከችው የዛሬው ባትል ጀምበርስ ናስቲ ከ18 በታች ካለ ጆሮሽን ያዢ ነይ ጠጋቤ ምንም እንዳፈሪ ስማንጁ ስቲቪ ቤቢ ጀምበርስ ናስቲ ጀም ከናስቲ ተማሪ ካስተማሪ አሽ ኢትዮጵያ ከአዶኒ ጁስ ከኬሊ መካኒሳ ከኮተቤ አባበዬ ከረትቤ ጨዋው ከዱርዬ ፈላው ከሰውዬ። ታውቂያለሽ ጀም ሰዎች የዛሬውን ባትል ማለት የዳዊትና የጎልያድ ጦርነት እያሉት ነው። ግን ችግሩ እዚህ ምንድን ነው? ጎልያድ ሚጢጢው ዳዊት ነው ግብዳው። የምን አባት ጠር ቃላት ነው ሞረቡረው። ዛሬ አማንጁስ ቀብር ሊያስፈጽም ነው። እኔው ገድዬ እኔው መገነዘው የምን አባት ሳጥን በጋቢ ነው መጠቀልለው። ለቤተሰብ ደውል ቶሎ አፍጥነው። እዚህ ነው ታዲያ ግብአቱ የሚፈጸመው። አይ ጀም ንገረኝ እስቲ እንዴት ነው ስሜቱ? ፈላ ቨርጅን ራፐር መሆን ባገሩ አሁን የሆነች 8 ቁጥር በገባ ከበሩ ሉላናት እንበል እንዲያምር ነገሩ። ያኔ መሰለ ዳሌ ያኔ መሰለ ጥቶቿ ነበር ግልቢያ እያረጉማ አንጯ። እናም ጀም ብትሆን እሷን ባቅማ ቤት ገብታ በእጅ እያለች ቀድሟ። ዮ ጀም እኔ የምልሽ ማለት ምን ታደርጋለህ እዚህ የትዌልቭ ኢንትራንስ ፊት ቆሞ ሳለ? አረቢያን ስለፍ የግቢ ወጥታ ያለ እዛ ገብተሽም የመጀመሪያን ትላለ። ቢደብርሽ እንኳን እንደ ስካትናቲ ዊዝድሮ ሞላው ትላለ። አንቺ አይናፋር ፈላ አይን አይኔን ይኝ ዝም ብዬ ሳይሽ ሸክሞ የቀለለለት ኤሊ ነው የምትመስኝ። መጣው ዙፋንሽን ልቀማሽ ስራ ፈትቼ ስለደበረኝ። ቀጭን መሆንሽን እኮ አውቃለሁ። ባጊ ለብሰሽ አሰግሽኝ። ልብስሽን እኮ ብናወልቀው የቦሌ ንፋስ ይዞሽ ነበር እንደትንኝ። አይቻልም ሪሚክስ አሰራው አይቼ ብታሳዝነኝ እና ፕሮሞት እናድርገው ስለ አልከኝ ሀዘን ላይ ነኝ። ብራዘር ይሄ ቢዝነስ ነው ማያቆም ቢዝን ቂጠኝ ለኤኬ እውነቱን ንገረው እያልክ እኔ ነኝ ቂጤ የሚጠዘጥዘኝ። ባለፈው ፎቶ ላክ አልኩ ልሰራበት አርትወርክ እንዲህ ቢደላክ አረ የመጣብህ መስለክ ለካ በቃ ገጠር ግባ ተብሎ የተዘፈነው ለአንተ ነው። እናንተ ስለበዛችሁና አዲስ አበባ የጠበበው። ይው ሙከራ ዱለት ይህ የሙከራ ድምጽ ነው። ድምጼ ለራፐር ጠንቅ ነው። በቃል በትር ባህር ሳይሆን ምናብ ህሊና ነው የምከፍለው። ድጋሚ ቀን ሽንፈት ላንተ ድሉ ለኔ ላቀለው ሀጣን ነበርኩኝ ማሸነፍ ቢሆን ኩነኔ። ያው ወቅቱ ቢሆንም ኢንተራንስ ወቅቱ ቢሆንም የማጥኛ ቀን ሲጸልም ላጠና እስከ ንጋቱ አጥቢያ ለባትል ባልዘጋጅም ወታደር ሳይዘጋጅ እንደማይዘምት ሜዳ ላይ አሁን እኔም ቃል ላሰማራ ባንተ ላይ አሁን እኔም ቃል ላሰማራ ባንተ ላይ ሙዚቃ የጀመርከው ከ3 ዓመት በፊት እኔ 3ኛ ክፍል እያለሁ እንደውም 3ኛ ክፍል እያለሁ 3 ዓመት እያለ አፌን የፈታሁት በሙዚቃ ነው። እስኪ እናንተ ፍረዱ፣ ከኔና ከሱ ማን የተሻለ? እሱን ተጉት በቁመቱ ነው የሚያስበው። ግን ባደጋደል በገዘፈ ጎልያድም እብሪት ወጥሮት በአንድ ጠጠር ረገፈ። ዛሬ ደግሞ ዚናስቲኬ በእንቁ ቃላት ተቀደፈ። ለስሙ ወሎ ዩኒቨርሲቲ የተማረው ግን አማርኛ ላይ እምብዛም አይደለም።
እኔ የከተማ ልጅ ሆኜ ቀኔ በድጓ ጽፋለሁ። ከአስከፋ አቡጊዳ በጉዲሃ እቆጥራለሁ። ቃሌ ስረት በእሬ እሳት ብራናዬን አነዳለሁ። እሱ የሚያውቀው ብሩዬ ነኝ ወጋሃለሁ አደማለሁ። እንኳን ሰው ሊወጋ ይቀር ደም ባንክ ደም ለመለገስ ሄዱ እጁን በመርፌ ይወጋል። ሲነኩት እንቧ ከረዩ አትሳፈጡ ከኔ ጋር። ያው ግን ምንም አያመጣም። አንድ አባባል ነበረ፣ አህያው ከረገጠ ለሱ በጣም ተጠቅተሃል። አቦኩሽ ናኩሽ ነው ማለት ብዙ ነገር ያመጣል። የኢትዮጵያ ራፕ ኢንዱስትሪ እውነትም ተስፋ አላት። አይዛክ ጀም ንቁ እና ልጄን አሰልፋ ናስቲኬ አይረን ትሮኑ ላይ ንጉስ ሆኖ ሲያናፋ ቆይ አይ እሱ የሚተጋው ራፐር ለመባል እኔ የምሰራው ስላለኝ ነው ፍቅሩ። እሱ ታለንት የለው እኔ ጋር በሽ ነው። ገና ልጽፍ ሳስብ ቃል አስፎ ምድሩ ደግሞ ተመልከቱት፣ የሱ ሰፊ ነው ግንባሩ። እብሪት ቢወጥርህ አንተን ብታናፋ ድንቹን ቢወፍር በሹካ ይነሳል። አላርፍ ያልከው አንተ ከጸጉር ተማር እሱ በጊዜ ገብቷል። ልሸፍነው መሰል ጣል የምታደርገው ከላይ ባንዳ ነውን። ቀኑ መሽቷል እንጂ በቀን ቢሆንማ ያሰጋል። አይ ሳስበው ኮይ ፈጭ የተሰራው ኮንዶሚኒየም አንተ ግንባር ላይ ቢሰራ ባልተናደ ነበር መሬት ባልተቆፈረ ተራራ። ግንባርህ በቂ ነው ሰፊ ስንት ይሆናል ሄክታር። ገና ሳልጀምረው ፊቱን ተመልከቱት በግጥሜ ሰክሯል። ፍሎህ የሳተ ነው ግጥምህ የልጅ እግር ሳይልኩት ይሮጣል። ራፕ ከኔ ተማር በሆነም ታናሽ ባንተ ድጅ ብሎ በእኔ አፍ ይጣፍጣል። ግጥምህ ጨዋ ሆኖ ቤፈርቶ ሊመታ ቀኝ እጅ ሲሆን ግን በቫዝሊን ይመታል። ስበር ከመቱ የኔ ቃል አእምሮ ለጆሮም ያሰጋል። እኔ ገጣሚ ነኝ ስፈልግ ደራሲ ጽሁፍ ሲቀርብልኝ በተራዬ ሀያሲ። ያንተን ግን ሰውነት እጠራጠራለሁ። ያው ድሮ ስለነበር ያንተ ቤተሰቦች ያለቀድ ወልደው ነው። አባትና እናትህ ምንኛ ተጎዱ ብረት መዝጊያ ብለው አፉ ማይዘጋ ግዑዝ የወለዱ የኔ ወላጆች ግን ይሄ ልጅ ነው ብለው ጠቢብን ወለዱ። ባልጨረሰም እንካ አንዴ ማይኩን ተቀበለኝ። ማይኩን ጨርሰኝ። ማይኩን ለምን ሰጠው ካላችሁኝ ማይኩን አይደለም ሽንፈቱን ሊተቀበለኝ። ምንም አፍን ብከፍት እስቲ ልጄ ነህ እስቲ ከ19 ዓመት በፊት እስቲ ልውሰድህ። እንዴት ነው? አንድ ጊዜ ለናስቲኬ ለባዮሎጂ ክላስ ይመችሏል። ለጄም ደግሞ አንድ ጊዜ ተቀበሉ። እሺ፣ ለማንኛውም አብሬያችሁ የነበርኩት አማንጁስ ነኝ። የሂፕሆፕ አክቲቪስት፣ የሂፕሆፕ አይን አባት። ሂፕሆፕ ትልቅ ነው። አርፈ ብትቀመጥ ነው እኔ እሱን ገጥሟል አይደለም ገጥማ የታለቻሽ አንቺ ነሽ? አንድ ጊዜ አይደል አጎደታ የራስህ ነው
እዚህ ጋር እንትን አለች ፍቅር አይታችኋታል እና እየጨፈረች ነበር የዘለለች ምናምን እየተበሳጨ ነበር። I